ጤና ይስጥልኝ ውድ አድማጮች፣ ከአቤል ፎክስ የዩቲዩብ ቻናል አቤል ወርቁ ነኝ። ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ትችላለች ሲሉ የተባበሩት መንግስታት የኒኩለር ኃላፊ ተናግረዋል። ኢራን ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት የተባበሩት መንግስታት የኒኩለር ተቆጣጣሪ ኃላፊው ተናግረዋል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ራፋኤል ግራሲስ ባለፈው ሳምንት መጨረሻ ላይ አሜሪካ በሶስት የኢራን የሚሳኤል ተቋማት ላይ ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለመድረሱን ግን ተናግረዋል። ይህ የኃላፊው ሐሳብ ዶናልድ ትራምፕ የኢራንን የኒኩላር ተቋማት ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር ይቃረናል። እውነቱን ለመናገር አንድ ሰው ሁሉን ነገር አውድመናል እና ምንም ነገር የለም ብሎ መናገር አይችልም ሲሉ ግሬሲ ቅዳሜ ዕለት ተናግረዋል። እንደ አውሮፓውያኑ አቆጣጠር ታዲያ ሰኔ 13 ቀን እስራኤል ኢራንን የኒኩለር ጦር መሳሪያ ለመስራት ተቃርባ ነበር በማለት የኢራን የኒኩለርና ወታደራዊ ጣቢያዎች ላይ ጥቃት አደርሳለች። በኋላም ላይ አሜሪካ ጥቃቱን በመቀላቀል በሶስት የኢራን የኒኩለር ተቋማት በዋናነት ፎርዶ፣ ናታንዝና ኢስፋንን ላይ ከባድ የቦምብ ድብደባ አካሂዳለች። ከዚያን ጊዜ ጀምሮ ታዲያ በኒኩለር ተቋማቱ ላይ የደረሰው ትክክለኛ የጉዳት መጠን ግልጽ አይደለም። ቅዳሜ ዕለት ግሬሲ የቢቢሲ በአሜሪካ የሚዲያ አጋር ለሆነው ለሲቢኤስ ኒውስ እንደተናገሩት ቴሄራን በወራት ጊዜ ውስጥ ጥቂት ሴንትሪፊጂዎችን ወይም ማብለያዎችን በማሽከርከር የበለጸገ ዩራኒየም ያመርታሉም ብለዋል። አክለውም ታዲያ ኢራን አሁንም የኢንዱስትሪና የቴክኖሎጂ አቅሞችን ይዘዋል፣ ስለዚህ ከፈለጉ ይህንን እንደገና መጀመር ይችላሉም ብለዋል። የተባበሩት መንግስታት የኢራን የኒኩለር አቅም አሁንም ሊቀጥል እንደሚችል ሲጠቁሙ የመጀመሪያው ተቋም አይደለም። በዚህ ሳምንት መጀመሪያ ላይ የፔንታጎኑ የደህንነት ተቋም ግምገማ የአሜሪካ ጥቃቶች የኢራንን የኒኩለር መርሃ ግብር በወራት ብቻ ነው ወደኋላ እንዲመለሱ የተደረጉትን ብለው ተናግረዋል። ትራምፕ ታዲያ የኢራን የኒኩለር ተቋማት ሙሉ በሙሉ ወድመዋል ሲሉ በቁጣ ምላሽ እየሰጡ ሲሆን የመገናኛ ብዙሃን በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች አንዱን ለማሳነስ ሙከራ አድርገዋልም ሲሉም ከሰዋል። ለጊዜው ኢራንና እስራኤል የተኩስ አቁም ስምምነት ለማድረግ ተስማምተዋል። ትራምፕ ኢራን ዩራኒየሟ እንደገና እንደሚበለጽግ የሚያሳይ መረጃ ካገኙ ዳግም ያለማቅማማት ድብደባ ለመፈጸም እንደማያወላውሉ ተናግረዋል። ኢራን በበኩሏ ምን አይነት ወይም ምን ያህል ጉዳት እንደደረሰበት እርስ በራሱ የሚጋጭ መልእክቶችን ነው ያስተላለፈችው። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ባለፈው ሐሙስ ባደረጉት ንግግር ጥቃቱ ምንም ፋይዳ የለውም ብለዋል። የውጭ ጉዳይ ሚኒስትሯ ታዲያ አባስ ግራቺ ግን ከመጠን በላይና ከባድ ጉዳት መድረሱንም ተናግረዋል። ኢራን ከመንግስታቱ ድርጅት የኒኩለር ተቆጣጣሪ ጋር ያላትን የሻከረ ግንኙነት ረቡዕ ዕለት ፓርላማው ከአቶሚክ ተቆጣጣሪው ጋር ያለውን ትብብር ለማቆም ሲወስን ኤጀንሲው ከእስራኤልና ከአሜሪካ ጋር ወግኗልም ሲል ፓርላማው ወንጅሎታል። የተባበሩት መንግስታት ድርጅት ባለፈው ወር ቴሄራን ከ20 ዓመታት በኋላ ለመጀመሪያ ጊዜ የገባችውን ግዴታ ጥሳለች ማለቱን ተከትሎ ሁለቱ ሀገራት ኢራንን አጥቅተዋል። ኢራን የኒኩለር መርሃ ግብሯ ለሰላማዊ ጥቅም ብቻ እንደሚውል በተደጋጋሚ ትናገራለች። ኢራናውያን ከመንግስታቱ ድርጅት ጋር ለመስራት ፈቃደኛ ባይሆኑም ግራሲ አሁንም ከቴሄራን ጋር መደራደር እንደምትችል ተስፋ አደርጋለሁም ብለዋል። ከኢራን ጋር ቁጭ ብዬ ይህንን ጉዳይ ማየት አለብኝ፣ ምክንያቱም በስተመጨረሻ ላይ ይህ ሁሉ ነገር ከወታደራዊ ጥቃት በኋላ ዘላቂ መፍትሄ ሊኖረው ይገባል። ያ ደግሞ ያለ ዲፕሎማሲያዊ መፍትሄ ሊሆን አይችልም ብለዋል። እንደ አውሮፓውያኑ አቆጣጠር በ2015 በዓለም ሀያል ሀገራት ጋር በተደረገው የኒኩለር ስምምነት ኢራን ከ3.67 በመቶ በላይ ዩራኒየም እንደታበለጽግ አልተፈቀደላትም። በዚህን ያህል መጠን የበለጸገ ዩራኒየም ለኒኩለር ኃይል ማመንጫዎች እንደ ነዳጅ ለማቅረብ ማለት እንደ ነዳጅ እንዲያገለግል ደረጃውን ያሟላ ነው። ሆኖም ትራምፕ በመጀመሪያው የስልጣን ዘመናቸው ስምምነቱን ኢራን ቦምብ ለመስራት ከሚወስድባት መንገድ ለመቆጠብ
በጣም ጥቂት ነገር ብቻ ነው ያከናወን ነው በማለትም ማዕቀብ ጥለዋል። ኢራን በምላሹ ከተባበሩት መንግስታት ጋር ዩራኒየምን ከማበልጸግ ጋር የገባችውን ስምምነትም ጥሳለች። ታዲያ እንደ አውሮፓውያን አቆጣጠር በ2021 በፎርዶ ዩራኒየም ማበልጸግ የጀመረች ሲሆን የመንግስታቱ ድርጅት ተቆጣጣሪ 9 የኒውክሌር ቦምቦችን መስራት የሚያስችል 60 በመቶ የበለጸገ ዩራኒየም አከማችታለች ሲልም ሪፖርት አድርጓል።